አንተ ቆይ ከኔ ምንድነው የምትፈልገው? ከኔ ምንድነው የምትፈልገው? በግልጽ ነገር ምንድነው የምትፈልገው? ምንም ነገር ገንዘብ አልወሰድኩም። ምንድነው የምትነካካኝ? መጀመሪያ አትነካካኝ። ስርዓት ያስ ሌባ ሲነካኝ ተረጋግተን እናወራለን። አጭበርባሪ መሆንንም ማመን አለብን። ሌባ መሆንንም ማመን አለብን። ለእናቷ መታከሚያ ወደ 350 ሺህ ብር ባንክ አካውንት አስገብታ ነበር። ቆይ አንተ የመጣው ማንን ለመጣክ ነው ወይስ እኔ ለመመር ነው የመጣው? እንደዚህ አይነት አደራ ገንዘብ ለእናቷ ሳላደርስ እኔ ጋር ላቆይ የምችልበት ምንም ምክንያት አይኖረኝም። ቶማስ ደርሳ አይደለ ስምክ? የአባትህ ስም ቶማስ ደርሳ። ሁሉም ሰው ያቀኛል። ይሄ ገንዘብ እናትየው ጋር ባለመድረሱ እናትየዋ እንደሞተች ማወቅ አለብህ። አስበው ከ3 አመት በፊት የላኳት ልጅ እንዴት ላስታውሳት ትችላለህ? ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የዩቲዩብ ቤተሰቦቻችን፣ ዛሬ ደግሞ በአዲስ ቪዲዮ መተናል። ይህ ቪዲዮ አንድ እህታችን ሰሚራ የምትባል እህታችን የምትኖረው አረብ ሀገር ሳውዲ ውስጥ ነው የምትኖረው። እቺ እህታችን አንድ ቶማስ የሚባል ደላላ አለ። እሱም ደላላ ነው በህገ ወጥ መንገድ ከኢትዮጵያ ወደ አረብ ሀገር እንድትሄድ ያደረጋት ከዛሬ 3 አመት በፊት። ከዛ ከሱ ጋር በጣም ብዙ ኮሚኒኬቶች ነበሩ፣ ይደዋወሉ ነበረ። እሷም ስትኖር የነበረው አዳማ ውስጥ ነበረ። እናቷም አቅመ ደካማ ነበረች። ከዛ በኋላ እናቷን ለመርዳት ብላ የወጣችው አረብ ሀገር ለ3 አመት ከሰራች በኋላ በተደጋጋሚ ከቶማስ ጋር ነው የምትገናኘው። እናትየዋ ባንክ አካውንት ማትጠቀም ነበረ። እናትየዋ በጣም በጽና ስትታመም ለእናቷ መታከሚያ ብላ ወደ 350 ሺህ ብር በቶማስ ትልክለታለች። የላካት ደላላ ማለት ነው ቶማስም ለእናትየው ሰጣለሁ በማለት ከሷ ብሩን ይቀበላል። የምትልከው ሰው ስለሌለ በቶማስ ታስገባለች። ቶማስም ይህንን ገንዘብ ሳይሰጥ ወደ 6 ወር ያስቆጥራል። ይህንን ጉዳይ ለእኛ ታሳውቀና ከ6 ወር በኋላ ቶማስን ለማግኘት አሁን እየሄድን ከሷ ፈልገው ሙሉ በሙሉ ብሩ እንድንቀበለው ነው። ያንን ደግሞ የምናደርገው አሁን ከህግ ሰዎች ጋር ሆነን ወደ ቶማስ ጋር እየሄድን ያለ ነው። ስራው ህገ ወጥ እንደሆነ ገንዘቡን ወስዶ ለእናትየው መታከሚያ አልሰጠም። ያው እሱን ደግሞ የሚሰራው በህገ ወጥ መንገድ ሰዎችን ማዘዋወር ስለሆነ ይሄም ህግ ፊት የሚታይ ነገር ስለሆነ በሁለት ነገር ነው ዛሬ እሱን ጋር የምንሄደው። እንጠይቀዋለን። በህግ አካሄድ ወደ እስር የምንወስደውም ይሆናል። አብራችሁ እንድቆዩ እንጋብዛችኋለን። ሰላም ነው። እንዴት ነህ? እኔ ነኝ። ሰላም ነው። ሰላም ነው። አንተ ነህ? በስልክ ነው ያወቅሁት። እንዴት ነህ? አለን እግዚአብሔር ይመስገን። ሰላም ቆየሁብህ። አዎ ትናንት ነበረና ከአዲስ አበባ እዚህ የመጣሁት። ትንሽ ደግሞ ሀገሯን እያየሁ ምናምን ትናንት አመሸሁኝ። አዳማ በጣም አሪፍ ናት፣ እጅግ በጣም አሪፍ ናት። የፍቅር ሀገር ናት ሀገራችን። አዎ ደስ ትላለች። አሪፍ ናት አዳማ፣ በጣም ነው የወደድኳት። አዎ ደስ የምትል ከተማ ናት። አዎ በፍቅር የምትቀበል። አዎ አዳማ ደስ ትላለች። ማታ ደግሞ ውበቷ ይበልጥ በጣም አሪፍ ናት። ከረምትን በናዝሪት የተባለላት አንዲ እሷ ናት። አንዲ እሺ ሄሎ ቆይ አንዴ መልሼ እደውላለሁ እና አለና የደላላ ነገር በቃ ቢዚ ነው የምትሆነው። ሰላም ነው። እኔ ራሱ እዚህ የመጣሁት ላይክ ሰው ጠቆመኝ ነውና አሪፍ ደላላ ነውና ያው መንገዶቹን ያውቃል ምናምን አለኝ። እንዴ ምን ጥያቄ አለ? እሺ እና ምን ፈልገህ ነበር? እኔ አንድ ያክስ ልጅ አለችኝና እሷ ቤተሰቦችን ካረፉ በኋላ ወደ አረብ ሀገር ሄዳ የራሴን ህይወት ቀይራለሁ እያለች በጣም እያስቸገረችን ስለሆነ ላይክ አሁንም ራሴን አጠፋለሁ ምናምን ወደሚል ነገሮችም እየገባኝ ስለሆነ ላይክ አሁን በቃ የሚፈጥነውም በዚህ አይነት መንገድ ስለሆነ ላይክ እናንተ በምትወስዱት መንገድ ስለሆነ በቃ አንተን ላናግር ተገደድኩኝና ያው መጣሁኝ። ምን ጥያቄ አለ? አሪፍ አማራጭ እኮ ነው ታዲያማ። እኛም እንልካለን እንግዲህ ያው ብዙ ቦታ ከዚህ መቼም ስሜን ሰምተን የመጣው ብዙ ቦታ ታውቃለህ። ቶማስ ሲባል ሰምቼ ነው። ለዛ ነው የሆነች ጓደኛዬም አለች እዛ አረብ ሀገር ያለችኝ፣ አንደኛ የጠቀመችኝ እሷ ናት። ከዚህ በፊት ሄደች። ከዚህ በፊት ባንተ ሄዱ በጣም ብዙ ሰዎች አሉ። በጣም ብዙ ናቸው። ማንን ጠርቼ ማንን ልተውልህ? ስንት ሰው ነው መሰለኝ ቤተሰቡን ላይፍ የቀየረው በእኔ ምክንያት ሄዱ እና በጣም አሪፍ ነው። አሪፍ ነው። አሁን የት ሀገር ነው አሪፍ ያለው? ወዴት ሀገር ብንወስዳት አሪፍ ነው? ያው አረብ ሀገር ሲሆን ሳውዲ አረቢያን ብቻ የተለያየ ነው ያለው። ብዙ ጊዜ ሳውዲም ቤሩትም በጣም አሪፍ ነው። ዋናው ነገር አሁን ስራው ብቻ ሳይሆን እዛ ሄደው የሚያገኙት የገንዘብ መጠን ምንዛሬው ምናምን ማየት በጣም አሪፍ ነው። እና ያው ዱባይም አንዳንድ ቦታ እንልካለን። አሁን ሳውዲ አረቢያ እንደውም እኮ እየቀነሰ ነው። አረባክ ያው ቤሩት አለ ባህሬን ምናምን እንልካለን። ያው እሷ የምትፈልገው ቢሆን መጀመሪያ አሪፍ ነው። አይ እሷ ምን አለ መሰለክ ያው ምርጫዎቹን ብዙ የምታውቀው ነገር አይደለም። ይቅርታና አንዴ ስልኬን ልዝጋው ወይ እንደዛ በጣም ይቅርታ። ችግር የለውም። እሺ ቀጥል። ያው እሷ የምትፈልገው ያው ሄዳም ስለማታውቅ ጓደኞችም ስለሌላ የተሻለ ገንዘብ የሚገኝበት የምትፈልገው ቤተሰቦቿን ለመርዳት እስከሆነ ድረስ የተሻለ ገንዘብ የሚገኝበት ቦታ ከሆነ በጣም አሪፍ ነው። የተሻለ ገንዘብ የሚገኝበት ቦታ እንድትሄድ ነው የምፈልገው እኔ። እንደዛ ከሆነ የት እናርጋት?
አሁን በእጄ ያሉ ሁለት ቤቶች አሉ፣ ቤሩትና ሳውዲ ናቸው። የቱ ይሻላታል? ወይ ቤሩት አይሻልም? ሳውዲ እንትን ነው እያለ የምትል ከሆነ ይሻላል። ያ ብዙዎቹ የሚሉ ከየት ነው ሪኮመንድ የሚያደርጉ? ቤሩት ይሻላል። ቤሩት ይሻላል፣ ምን ጥያቄ ያለው? አሁን ብዙ ኢትዮጵያውያንም እዛ ይገኛሉ። ቤሩት ደግሞ አሪፍ ነው፣ ክፍያም ላይ ምናምን አሪፍ ናቸው። አይ እንደዛ ከሆነማ አሪፍ ነው። በቃ የኔም እህትም ሳራ ናት። አሁን የምትሄደው ሳራ ነው ስሟ። ያው የተለያየ ነገር ማቅረብ አለብኝ፣ ፓስፖርቷን፣ የተለያዩ ዶክመንቶችን ምናምን አቀርብልሃለሁ፣ ሰጣለሁ። ቤሩት የምትለው ከሆነ በጣም አሪፍ ነው። ጨርሳለች፣ ሁሉንም አዘጋጅታለች። ሁሉም ይሄ ፓስፖርት ምናምን አውጥታ ምናምን ጨርሳለች። ያለቀ ጉዳይ ካወጣች ከተቀበለች አሁን 2 ሳምንቷ ነው። አላስቀመጠችንም በአንድ ሳምንት። አሪፍ ነው እንደዚህ ቶሎ ቶሎ ሲባለው ነገር እኮ የሚፈጥነው። በጣም አሪፍ ነው። አንተ አሁን ይሄንን ስራ ከጀመርክ ስንት ጊዜ ቆየ? ኧረ በጣም ረጅም ጊዜ 5 ዓመት አልፈኝ። በጣም ረጅም ጊዜ ነው። በ5 ዓመት ውስጥ ብዙ ሰው ይላክ ብዙ ሰው ልክ ያለው መላኩ ብቻ ሳይሆን የዚህ ሁሉ ሰው ህይወት ሲቀየር ማየት ደግሞ ደስ ይላል። በጣም ደስ ይላል። ደስ የሚል ነገር ነው። ያው ሆፕ አደርጋለሁ፣ ተስፋ አደርጋለሁ የአክስቴ ልጅ ሄዳ ህይወቷ እንደምትቀይር፣ ቤተሰቦቿ እንደምትረዳ በአንተ በኩል እዛ ሄዳ እኔ አሁን ምን አለ መሰለህ እዛ ሲሄዱ አንዳንድ ሰዎች ቤት ሲገባ ትንሽ ይከብዳል። ስልስ የሰዎቹ ጸባይ ምናምን እና አሁን ቤሩት ላይ ያለኝ የምትለው ቤት ላይ እንዴት ነው የሰዎቹ ጸባይ? አረ በጣም አሪፍ ነው። መቼም ሙሉ አዳማ እኔ የምልክበት ቤት ያውቀዋል ሁሉማ። አንተም የሰማው ከዝና አንጻር ነው እንጂ ከሌላ ነገር አይደለም። ጥሩ ሰው የሚል ጥሩ ቦታ ይላካል። እነሱም ልጆችም ራሳቸውን ለውጠው ቤተሰቦቻቸው ያው ምንም እንደው ታውቃለህ ልጅ ነገር ናት። ስንት አመቷ? 22 አመቷ። እንዴ በጣም ትልቅ ናት እኮ። ያው በጣም ትልቅ ናት። 22 አመት ማለት እኮ በቃ ሙሉ ነገር መስራት ትችላለች። ያው ከቤት እሱማ ትችላለች፣ ግን ልጅ ስልክ ከምን አንፃር ነው ተቀን ከቤት ወጥቶ የማያውቅ ልጅ አለ አይደለ? ያው በእናቱ ስር ያደገ ብዙ ነገሮችን ያላየ ነገር እንደዛ ነውና ጫናዎች ምናምን እንዳይበዛባት ነው አሪፍ ቤት ምልክ። ከዛ አንፃር ነው ምንም አያሳስብ፣ በቤቱ ዙሪያ ምንም አያሳስብ። ኦኬ አሪፍ ቤት ነው ማስገባለህ። እንደዛ ከሆነ ያው በጣም ነው ደስ የሚለኝ። በጣም ነው የተመቸኝ በእውነት። በቃ ችግር የለውም ሁሉ ነገር እናስተካክላለን። ያው ብዙ ሰዎች ይመጣሉ፣ እኔ ጋር ልካቸዋለሁ። ቤተሰቦቻቸው እየመጡ ያመሰግኑኛል። ህይወታችንን አስተካከልከው፣ ልጃችን ገንዘብ ልካለን እኔን አደረገችልን እያሉ እኔን መጣ ያመሰግኑኛል። አንዳንዶች ሁሉ ለኔ ገንዘብ ይልኩልኛል። የሚገርም ነገር ይሄ ባይዜ በጣም መባረክ ነው በእውነት። በጣም ደስ የሚል ነገር ያው የምትሰራውን ነገር ከላይ ያለው ፈጣሪ አይቶ ላንተም ሲያደርግልህ በጣም ደስ የሚል ነገር በጣም ደስ ይላል። ከዚህ በፊት ብዙ ሰው ነው የላከው። አረ በጣም ብዙ 5 ዓመት ማለት እንግዲህ አስበው እንኳን በየወሩ እንኳን ስንት ሰው ልልክ ይችላል ብለህ አስበው። አሁን ደግሞ በጣም ታዋቂ ሆኛለሁ። ሰው እኔ ድረስ ያለውበት መጥቶ ነው የሚሄደው ምናምን ነገር። በፊት እኔ ፈልጌ የሚሄዱ ሰዎች ምናምን ነበር። አሁን ግን በቃ ዝናው ሲመጣ ምናምን ሁሉም እኔ ጋር እየመጣ ነው የሚሄደው። በጣም አዳማን ተቆጣጣለው። ከአዲስ አበባ ሁሉ እየመጡ የሚሄዱ አሉ። የሚገርም ነገር ያው እኔ ራሱ ከአዲስ አበባ የመጣሁት በጣም ደስ የሚል ነገር ነው በእውነት። ላይክ ስራ ላይ እንደዚህ ጠንካራ ሰው ግን ያው አካሄድ ትንሽ ይከብዳል። አሁን እኮ ብዙም እንደ በፊቱ አያስፈራም። በፊት ቢሆን አሁን በዚህ ተይዘው ምናምን የሚባል ነገር አለ። አሁን እንደዛ እኮ አይሰማም ብዙ ጊዜ። አሁን በቃ በሰላም ነው የሚደርሱት። አይ በጣም አሪፍ ነገር በጣም ደስ ይላል። ያን ያክል የሚያሳስብ ነገር የለውም እንዳታስብ። አረ ችግር የለውም። እንደዛ ከሆነማ ምንም ችግር የለውም። እንዴት ነው አሁን ፓስፖርት አዘጋጅታለች ብዬሃለሁ። የምትሄድበት መንገድ እንዴት ነው? በህጋዊው መንገድ ነው ላይክ ከዚህ በፊት እንደምትወስደው መንገድ ነው? ያው በደላሎች በኩል ነው የምትወስደው? ያው በደላሎች ነው። አሁን እኮ ደላሎች ራሱ ህጋዊ ይሆኑ ነው አይደል? ከዚህም ትሄዳለች፣ ይረከቧታል ሌላ ቦታ። እኛም ያለውን ነገር እንከታተላለን። እዛው ቤት ደርሳ ያለውን ሁኔታ እስኪመቻችላት ድረስ ከኛ አይን አትርቅም። ምክንያቱም በእኛ ትስስር ውስጥ ነው ያለችው። ሰንሰለቱ ትስስሩ አለ። እንደዚህ ስትሄዱ ከኢትዮጵያ እዛ ጋር መሀል ላይ ያለ ደላላ ምናምን እስከ አረብ ሀገር እስካሉ ደላላዎች ድረስ ማለት ነው። በቃ ኮሚኒኬት እናደርጋለን። ሁሉም ደግሞ ደስ ብሏቸው ነው የሚደርሱት። መቼም የሁሉ ሰው እዛ የሚደርሰው በሰላም ቢሆን። አይ በጣም ደስ ይላል። ያው ብዙ ነገር አምኜ ነው አንተን በማመን ነው እኔ የአክስቴ ልጅ የምሰጠቅ እና ከእምነት አንጻር ስለሆነ ወሬም ያሳምናል። እኔ ደግሞ በባህሪ ሰው አምናለሁ ቶሎና ችግር የለውም። ያው አሁን እንደዚህ አውርተን ከጨረስን አንተንም አምኜ አሁን ምን ያክል ገንዘብ ነው ማስቀምጠው እሷን ለመላክ? ያን ያክል የሚያሳስብ አይደለም የገንዘቡ ጉዳይ። እናንተ ለመሄድ ካሰባችሁበት ታውቁታላችሁ። እቺማ ምን ያክል ይፈጃል የሚለውን ነገር እኔም ባልነግርህ የምታውቀው ነገር ያው አሁን ያው በወቅታዊ ጉዳይ እየላክን ያለ 150 ሺህ ብር
አሁን 150 ሺህ ብር ነው የመጨረሻው ፕራይስ ነው። በጣም አሪፍ ፕራይስ ነው። ሌላው ቦታ ብትሄድ 300 ሺህ ሊሉህ ይችላሉ። እኔ አንደኛ ሰውም እንዲወደኝ ያደረገበት ዋነኛው ምክንያት ገንዘቤ እኔ ቅናሽ ነው የምልክበት ገንዘብ በጣም ቅናሽ ነው። ሰዎች ሄደው ህይወታቸውን እንዲለውጡ ስለምፈልግ ነው። እኔ ፔመንቱ እንዴት ነው የምናደርገው? አከፋፈሉ እንዴት ነው? ያከፋፈሉ ጉዳይ እንዴት ነው? ፔመንቱን የምናደርገው ያው በሶስት ዙር ነው የምናደርገው። መጀመሪያ ከዚህ ስትሄድ የሆነ ገንዘብ ታስገባለች፣ ከዛ መሀል ላይ፣ ከዛ ደግሞ እዛ ስትደርስ ያለውን ሁኔታ ታስገባለች ማለት ነው። ባንድ ጊዜ ተወደደ። እስከ 30 እንኳን ብታረግልኝ ደስ ይለኝ ነበር። 130 ወረድ ብለክ አይሆን እና ሰዓት በልተን እንደዚህ አውርተን አምን እኮ የመጣሁት እኮ እንድትቀንስ የምፈልገው ምን ተቃል የመጣሁትም በጓደኛክ በኩል በሰው ነው የመጣሁት። ሰሚራ ነግራኝ ነው የመጣች። ሰሚራን ካወቃት ከዛሬ 3 አመት በፊት ነውና የላካት። እሷን ካወቃት በሷ በኩል ነው የመጣሁትና ከ30 ብታረግልኝ ሰሚራ እሷን አትነላክ ሶስት ለምልክ ከዚህ በፊት እንደነገርኩ 5 አመት ሆኖኛል። እሷን ካላኳ ስንት አመት አልከኝ? 3 አመት። ውይ አላስታውሳትም። 3 አመት በፊት የተላከበት ገንዘብና አሁን የተላከበት ገንዘብ መቼም እኩል አይሆንም። እሱማ በቃ እንደዛ ከሆነ ችግር የለውም። ያው ዋናው መላክ ከሆነ ችግር የለውም። ያው ለሰሚራም ደውዬ አሳውቃታለሁ እንደተስማማው ባይዜ በ150 ያው ሰላም ትግባ እንጂ እኔ ተስማምቻለሁ። ችግር የለውም። ሰሚራን አላስታውስኳትም አልከኝ? ሰሚራን ውይ አላስታውሳትም። ከስንት አመት በፊት ነው? ከ3 አመት በፊት። በጣም ረጅም ጊዜ እኮ ነው። እሱማ ረጅም ጊዜ ነው፣ ግን እንደውም ባስታውሰኝ የሆነ የሚያስታውሰኝ ነገር አለ እያለች ነበር። የተለየ ነገር ሌሎችን ከላኩበት መንገድ የተለየ እንደዛ ላይ ከዚህ በፊት ለእናቷ መታከሚያ ወደ 350 ሺህ ብር ባንክ አካውንት አስገብታ ነበር።